بسم الله فيسبوك نبوكو خان مابر أنا لا نريد تكشف زوم كودي لا صدق أنا صدق ده بدأ بالي يو باليون سيجلا ده بالي በቃ ሰው ጠልቷችሁ በቃ አላል ያን ሰው ፈልጎ ይመስላችኋል። የገዛ እህቴን አላምንም። እኔ በፍቅር ላይ ከመከረች እጠረጥራታለሁ። በማፈቅረው ሰው እጠረጥራታለሁ። ፈልጋው ነው ብዬ ፍቅር ማለት ይሄ ነው። አብደው ቆሻሻ ሲበሉ፣ አብደው ጸው ሲበሉ፣ አብደው ያረጉ ሲበሉ አስባችሁታል? የእውነቴን ነው ብላችሁ እኔ ሀቢባ ጋር ሄደው የሚታከሙ ሴቶች እኮ ያበዱ ናቸው። በጨርቃቸው ውስጥ ያበዱ ሰው ያላየላቸው አስባችሁታል? እኔ የሆነ ጊዜ ፍቅር ያዘኝ። ፍቅር ያዘኝና ማለት ነው ልጁ በጣም ሀብታም ነው፣ እኔ ደሃ ነኝ። በነገራችን ላይ ሀብታም ቢሆንም ሰው አይንቅም። የሰው አክባሪ ነው። ሰው ይወዳል። ሳላቅ አፈቀርኩት። እንደ ወንድም ቀርቤው እኔ አፈቀርኩት። ገባችሁ? ከዛ ቤት ልንገረው ፈራሁት፣ አስፈራኝ። ሁሌ እሱን ሳይ ዓለም ሙሉ ትመስለኛለች። እሱን ሳይ ምግብ እረሳለሁ። እሱን ሳይ እደሰታለሁ። እሱን ሳይ ዓለም ትበራልኛለች። እሱን ሳይ ጨለማ ህይወቴ ብርሃን ይሆናል። እውነቴን ነው ብላችሁ ነግረው አጠዋለሁ ብዬ እፈራለሁ። እንዴት ብዬ ልንገረው? አፈቅርሃለሁ ብዬ ባጣውስ ከሌላ ሴት ጋር ሳየው እቀናለሁ። ሳይደውልልኝ ከቀረ ይከፋኛል። በቃ ሁሉም ቦታ ላይ እሱን ማየት ፈልጋለሁ። አብዝቶ ከኔ የበለጠ ሌላ ሰዎችን ሲወድ አልወድም። በጣም ስለምወደው እንደዛ እያልኩ እየወደድኩት ፍቅሩ እየጨመረብኝ መጣ። ከዛ በሰው አስመስዬ መንገር ጀመርኩ። ውይ እያለ ይመልሳል። እኔ እንደወደድኩ ታወቀና ራቀኝ። ምክንያቱም እኔን ያለ መጉዳት እንደዚያ ትወዳል። የባሰ ፍቅር የጨመረ ባሰብኝ ፍቅሬ። ልክ እሱ እኔ ሲርቀኝ ፍቅሩ ባሰብኝ። ጥሩነቱ ገዛኝ፣ ገላለጽ ደግነቱ፣ የዋህነቱ ገዛኝ። ከዛ በኋላ ራቀኝ። ሲርቀኝ እኔም ትንሽ ትላልኩ። ከዛ በቃ ለምን ስሜቴን ደብቄ እንደ ወንድም ከሱ ጋር አልኖርም ብዬ ከሱ ጋር ራሴን ደብቄ ራሴ ዋሽቼ መኖር ጀመርኩ። እንደዛም ፍቅሬ እየባሰ መጣ። ከኔ አስበልጦ ሌላ ሰዎችን ከወደደ አለቅሳለሁ፣ ይከፋኛል፣ ዓለም ይጨልምብኛል፣ ዓለም ይዞርብኛል። በቃ እሱ ሲያወራ ደስ ይለኛል፣ ድምፁን ሲሰማ ደስ ይለኛል። በቃ ሁሉንም ነገር ትቼ ከእሱ ጋር ብቻ ባወራ 24 ሰዓት ደስ ይለኛል። ምክንያቱም ስለምወደው፣ እሱ ግን አይወደኝም በፍቅር እና ከዛ አንድ ቀን ራሴን አሳመንኩ። በቃ የኔ አይደለም አልኩ። ብዙ ለፋው፣ ብዙ ተንገላታው ለሱ ብዬ። እሱ ማለት ለኔ ብርሃኔ ማለት ነው። የመኖሬ የሱ መኖር ያኖረኛል፣ ከፈጣሪ በታች ማለት ነው። የሱ መኖር ያኖረኛል ብዬ በቃ ራሴን አሳምኜ የሱን ፍቅር ላወጣ ሞክሬያለሁ፣ ግን እስከ ዛሬ አልወጣም ከውስጤ። አይገርምም? በጣም ወደዋለሁ፣ ግን እንደ ድሮ አይደለም። ምክንያቱም የኔ አይደለም እሱ። የኔ ስላልሆነ የሱ ፍቅር
ከኔ ጋር ቀንሷል። የኔ ያልሆነን ሰው ከምጎዳው አብሬው ጥሩ ነገር ስላሳለፍኩ እሱን እንዲከፋ አልፈልግም እና ራኩት። እወደዋለሁ ግን በመጠኑ አደረኩት። እቀናበት ነበር ግን በመጠኑ አደረኩት። የሱን ድምፅ ሳልሰማ ውዬ አላድርም ነበር፣ ግን አሁን ማደር ጀመርኩ፣ መተኛት ጀመርኩ። የእውነቴን ነው የምላችሁ፣ የእውነት መሳቅ ጀመርኩ፣ የእውነት መተኛት ጀመርኩ። ራሴን አሳመንኩ። ፍቅር እኩል ካልሆነ አይጣፍጥም። እኔ ብቻ እሱን አፍቅሬ እንዴት ይሆናል? አይሆንም። እኔ ብቻ እሱን አፍቅሬ ይሁን ነገር አይደለም ብዬ ራሴን አሳመንኩ። ራሴን ካሳመንኩ በኋላ እሱ የሚጠላውን ነገር ሁሉ መጠንቀቅ ጀመርኩ። ግን ደግሞ እቀን አይደለም እኔ እኮ ማለት ነው ደሃ ስለሆንኩ እንጂ የእውነቴን ነው የምላችሁ፣ ፊልም የሚያሰራኝ ሰው ባገኝ በጣም ፊልም መስራት እችላለሁ፣ መተወን እችላለሁ። ወላይ ላዚም እኔ ሳወራችሁ እንደዚህ እኔ የራሴ ህይወት የያዘ ብዙ ታሪክ አሳልፌያለሁ። ሳፈቅር ሰዎች ብዙ ጊዜ መሳለቂያ ያደረጉኝ እሱን ትልቁ ትንሹ ወይ ያንቺ ፍቅር ይሆናል፣ እሺ ያንቺ ፍቅር በዛ፣ ያንቺ ፍቅር በዛ ይለኝ ነው የሚበዛው። ሰዎች ያሙኛል። አይወዳትም እኮ ይላሉ፣ አይፈልጋትም እኮ። ደስ ሲል ግን እንደዛ መባል፣ በምትወዱት ሰው መታማት ደስ ይላል። እውነተኛ ፍቅር ከሆነ፣ የውሸት ፍቅር ከሆነ ግን ደስ አይላችሁ። ስለዚህ ስታፈቅሩ ኖ ሞር ገንዘብ ይሻላል አይደል? ገንዘብ ነው ለእናንተ። እኔ ግን ዛሬም ነገር ኢዱ ዩቱቤ ስር ታገኙታላችሁ። ዩቱቤ እዚህ ስራ አለ። 31,000 ፎሎወርስ አለ። ፌመስ ነኝ ዩቱብ ላይ። ብዙ ጊዜ ስለ ፍቅር ነበር የምለቀው እና እናቴን ነበረ ኢንተርቪው ማረጋት። እናቴ ሳትሞት በፊት ስለ ፍቅር ኢንተርቪው አድርጊያት ነበር። የሆነ ጊዜ ፍቅር ይዞኝ ክሎሮክስ ጠጣሁ። ከዛ ሰዎች ሁሉ እናትሽ ምን አለችሽ አሉ። አላህ ይርሐማት። ከዛ እናቴን ሳም አምጥቼ ጠየቅኳት። እናቴን ስጠይቃት ፍቅር ጸጋ ነው አለችኝ። ሂዱ አዳምጡት፣ ዩቱብ ላይ አለ። እንኳን አፈቅርሽ አለችኝ፣ እንኳን ተጎዳሽ በፍቅር አለችኝ። ስለዚህ እኔ ፍቅርን ከልጅነቴ ነው የተማርኩት። የሰው ልጅ ወደ የሰው ልጅ ማፍቀር ገባችሁ? በዚህ ምድር ላይ ድሮ ፍቅር ሲይዘኝ የሆነ ገሳት ፍቅር ይዞኝ እናቴን ነበረ ማማክራት። እማዬ ፍቅር ያዘኝ እላታለሁ። ከዛ እናቴም እኔ ልጅ ፍቅር እኮ ጥሩ ነገር ነው ትለኛለች። እና የሆነ ጊዜ ፍቅር ያዘኝና አሉኝ እንደ እናት የሚሆኑ ሁሌም አልጨቀጭቃቸውም ብዬ እናቴ ፊቴ መታ ቆመች። በጣም አራዳ እናት አለች፣ ጥሩ እናት አለች፣ ጓደኛ ሁሉ ነገር የነበረች እናቴ። እና የእውነቴን ነው የምላቸው እናቴን ከዛ ልጅ ፍቅር ሲይዘኝ እናቴ ፊቴ መታ ቆመች። እናቴ ነበረች የምታበረታታኝ። እና እናቴ ብትኖር ለእናቴ ነግራት ነበረ እኔ ያለሁበትን ደረጃ ማለት ነው። በዚህ ዓለም ላይ የምትረዳ እናት ብቻ ናት። እናንተ ጋር እብድ ነኝ አሁን። እኔ ጤናማ አይደለሁም ለእናንተ፣ ለራሴ ጤናማ ነኝ። ለእናቴ ጤናማ ልሆን እችላለሁ። ለእናቴም ጤናማ ነኝ፣ ለራሴም ጤናማ ነኝ። እናንተን ለማስተማር ግን እኔ ፍቅርን ስለማቅ በፍቅር ብዙ ጉዳትን ስላየው ፍቅር ላይ ብዙ ስቃይ አይቻለሁ። ለዛ እኔ እናንተን ላስተምር ነው አንዳንድ ቪዲዮ ልሰራ እንጂ እኔ ገባችሁ አብጃ አይደለም። ባብድም ደግሞ እዚህ ሚዲያ ላይ አልመጣም። ምክንያቱም አማኑኤል ነው የምታሰረው ባብድ። የእውነት እኔ
በአፍና በአፍንጫዬ ደም ሲወጣ ነበረ። ልጁን አፍቅሬ ታምሜ እና ግን ዳንኩ። ይዳናል እኮ ትታመማላችሁ በፍቅር እንጂ ትድናላችሁ። ገባችሁ? እኔ ሁልጊዜ እኔ አማርኛ ነው የማወራው። ለምንድን ታውቃላችሁ? አማርኛም ኦሮመኛም አወራለሁ። እኔ ብሔር የማንንም ብሔር አልወክልም። በኦሮሞነቴ እኮራለሁ። ኦሮሞ ነኝ። ግን ደግሞ የራሴን ኦሮሞነቴን እንደምወድ የአማራን ሕዝብ መጥላት አልችልም። ኦኬ? የራሴን ኦሮሞ እንደምወድ ሰውም የራሱን ብሔር ስለሚወድ እኔም የማንንም ብሔር አላጥላላም። እኔ ጋር ማንም ሰው አማራ ሚምጣ፣ ኦሮሞ ሚምጣ፣ ትግሬ ሚምጣ፣ የትኛውን ብሔር ከመጣ እኔ አስተናግደዋለሁ። ምክንያቱም የፍቅር ሰው ስለሆንኩ። ፍቅር ብሔር አይመርጥም። ፍቅር ሃይማኖት አይመርጥም። አንድ ሰው እኮ ፍቅር ሲይዘው ሃይማኖት ይመርጣል እንዴ? ብሔር ይመርጣል እንዴ? እኔ አላውቅም። የእውነቴን ነው የምላችሁ። ዛሬ ብዙ ሰው መነጋገሪያ ልሆን እችላለሁ። ታብታብ አድርጉልኝ። የእውነቴን ነው የምላችሁ። እኔ የማንንም ብሔር አልወክልም። ኦኬ? ማንም አማርኛ የሚናገር ኦሮመኛ የሚናገር ሲፈልግ ትግሬ የሚናገር ቤቴ መግባት ይችላል። ማንንም አስተናግዳለሁ እኔ። ኦኬ? እና እንደዚህ ስታዩኝ አብቼ እንዳልመስላችሁ ከስር ልብስ አድርጌያለሁ። የሆነ ቪዲዮ ሰራው። ቬሮኒካ የታለ የሆነ ዘፈን አወጣች። የእውነት እኔን ይመለከተኛል የዘፈን አልቅሽም ይለኛል። የእውነት ፍቅር እስከ መቃብር የምታፈቅሩትን ሰው የምታፈቅሩትን ወንድ ስታገኙ እንዴት ነው የምትወዱት ሰው የራሳችሁ ሆኖ ስታገኙት? ቆይ ላሰማችሁ። ummata gadhee jechuudha. Sinigalee waraabadhaa rabbi galgalootu sin haa godhu. Ani jaalalan isin barsiisaadha. Jaalalti maal akka fakkaattu isin biratti maraattu isinitti ta'uu danda'a. Sinigalee afaan oromoodhaan haasa'urra afaan amaaraatiin haasa'uu naa wayyaa. Jarri nama narrabsitu. Yeni qoonjoo naan jetti jarri. Isin garuu kaatee itti ka'e maraattu ምናምን jettan. ፍቅር jechuun hin beektan isin. ላሰማችሁ የቬሮኒካ ዘፈን ይህ አይደለም። አባቴ አይደለም። ወላሂ ጃለልቲ ፎኮታዳ በቃ ፍቅር እያስተማርኳችሁ ነው። ሰማችሁት? ለጊዜው ይቆይ አንተ